መንግስት ዝምታን የመረጠበት በጸጥታ ኃይሎች የሚፈጸመው አፈና መንግስት በህዝብ ውስጥ ብቻ ሳይሆን በራስ ውስጥ ባሉ ሰዎች ላይ ጭምር ስጋትን ለመፍጠር በሚል የሚወስደው እርምጃ ሊሆን ይችላል ሲሉም አዳም ካሴ ተናግረዋል። በአሁኑ ወቅት በህዝቡ ታጣቂዎችን ይፈራል፣ በተጨማሪም ይጠብቀኛል የሚለውን መንግስትንም ይፈራል ያለው ያሬድ ኃይለማርያም ነው። ይህ ድርጊት በመንግስት በመዋቅር ውስጥ ስርዓት አልበኝነትን መኖሩን የሚያሳይ ምልክት ነው ሲሉም ስማቸው እንዳይገለጽ የጠየቁ የህግ ባለሙያ አስተያየታቸውን ሰጥተዋል። እነዚህ አስተያየቶች እየተደጋገመ የመጣውን የዜጎችን ከህግ ውጭ አፍኖ በኃይል የመሰወር ድርጊትን በመከተል የተሰነዘሩ ናቸው። ትኩረታቸው ክስተቱ ህዝቡ ውስጥም ስጋት የሚፈጥር እየሆነ መሄዱ ላይ ነው። በኢትዮጵያ የተለያዩ ክፍሎች ውስጥ በታጣቂዎች የሚፈጸሙ እገታዎች የዕለት ከዕለት ክስተት ወደ መሆን እየደረሱ ነው። ዋና ከተማ አዲስ አበባ አንጻራዊ ደህንነት ያለበት ብትሆንም ከስጋት ግን ነጻ አይደለችም። አዲስ አበባ ውስጥ ተቃዋሚ ፖለቲከኞች፣ የመብት ተከራካሪዎች፣ ጋዜጠኞችና ተራ ዜጎች በማይታወቁ ኃይሎች ተይዘው ለቀናት ወይም ለሳምንታት ተሰውረው የሚቆዩበት ሁኔታ አነጋጋሪ ሆኗል። ሰዎች የጸጥታ ኃይልነት በሚሉ ታጣቂዎች ነገር ግን የህግ ስርዓትን ባልተከተለ ሁኔታ ከቤታቸው ከስራ ቦታቸውና ከመንገድ ላይ ታፍነው መወሰዳቸው ፍርሃትና ግራ መጋባትን ፈጥሯል። የፖሊስና የመከላከያ የደንብ ልብስ ወይም ሲቪል በለበሱ ሰዎች የሚፈጸሙ አስገድዶ የመሰወር ክስተት የተደጋገመ ከመሆኑ በተጨማሪ የሚመለከታቸው የጸጥታ አካላት የማያውቁት መሆኑም የበለጠ አሳሳቢ ይሆናል። ቢሆንም ግን የሚፈታተኑ ሰዎች በስራቸውና በእንቅስቃሴያቸው የሚታወቁ መሆናቸው ድርጊቱን በመንግስት አካላት እየተፈጸመ እንደሆነ ይታመናል። ታጋጆቹም ከቀናት ወይም ከሳምንት በኋላ ሲለቀቁ መሰወራቸው ከመንግስት አካላት ጋር የተያዘ መሆኑ ይነገራል። ይህ እየተደጋገመ ያለና በፖለቲካው በሲቪል ማህበረሰብና በጋዜጠኝነት ሙያ ላይ ያሉ ሰዎች ላይ ያነጣጠረ አፈና የሚፈጽመው ምን ማሳካት ነው ወይስ የት ሊያመራ ይችላል? ዓላማውስ ምንድን ነው? በጸጥታ ኃይሎች ታፍነው የሚሰወሩ በአብዛኛው ጋዜጠኞች፣ ተቃዋሚ ፖለቲከኞችና በማህበራዊ ሚዲያዎች ላይ ትችትና አስተያየት የሚሰነዝሩ ዜጎች ናቸው። ይህ ደግሞ የትኛውም ወገን ሊያስቆጣና ለእርምጃ ሊያነሳሳ እንደሚችል መገመት አስቸጋሪ አድርጎም። በህገ መንግስታዊና የዓለም አቀፍ ጉዳዮች የፖለቲካ ምሁር የሆኑት ዶክተር አዳም ካሴ በዋነኝነት የጸጥታ ኃይሎች በተደጋጋሚ እየተከሰተ ያለው ሰዎችን እገታ የሚመስል ሁኔታ አፍኖ መያዝ መንግስታዊ ህገ ወጥነት የስፋፋ የመምጣቱ ማሳያ ነው ይላሉ። ዋነኛ ዓላማው በጋዜጠኞች፣ በተቃዋሚዎች፣ በሲቪል ማህበረሰብ አባላት በአጠቃላይ ደግሞ በህዝቡ ዘንድ ፍራቻ ከመፍጠር ያለፈ መሆኑም አዳም ይናገራሉ። ምናልባትም በዋናነት መንግስት ውስጥ ባሉ ሰዎች ላይ ፍራቻ የመፍጠር ዓላማን ሊሆን ይችላል። ራሱ ሰዎች ስልጣናቸው ምንም ይሁን ምን የመንግስት ሚስጥር ቢያወጡም ወይንም ከመንግስት ፍላጎት ቢያፈነግጡም እንዲህ አይነት ዕጣ ፈንታ ሊገጥማቸው ለማስፈራራት ያለመ ሊሆን ይችላል። የሰብአዊ መብት ተከራካሪ አማካሪ የሆኑት ኃይለማርያም እንደሚሉት ሰዎች በማፈን የመሰወር እርምጃ ለመንግስት ስጋት የሆኑ ሰዎችና ቤተሰቦቻቸውን በማስደንገጥ ጫና መፍጠር ሲሆን የሚቀጥሉት ከሆነ የከፋ ነገር እንደሚገጥም መልእክትም ለማስተላለፍ ነው ይላሉ። ይህ እገታና የመሰወር ድርጊት የሚፈጠረው ስጋትም በሰለባዎች ላይ ብቻ ሳይሆን ወደ ሌሎች ሊጋባ የሚችል ነው። ስለዚህም መልእክቱ ከታፈኑት ባሻገርም በተመሳሳይ መስክ ላይ ለሚገኙ ሌሎች ዜጎችም ጭምር ከመሆኑ በተጨማሪ በህዝብ ውስጥ ፍርሃትና ስጋትን የሚፈጥር ነው ይላሉ። ከመደበኛው የህግ ስርዓት ውጪ ታግተው ለተለቀቁ ሰዎች ስለገጠማቸው ሁኔታ በዝርዝር ለመናገር አለመፍቀዳቸው የደረሰባቸው እንግልት ውጤት ሊሆን ይችላል። ስለዚህ ዘገባ ታፍነው ጠፍተው ከቆዩ ሰዎች መካከል ቢቢሲ የተወሰኑትን ለማነጋገር ቢሞክርም ከገጠማቸው እንግልትና ጫና የተነሳ ለጊዜው ፈቃደኛ ሳይሆኑ ቀርተዋል ወይንም በዚህ ጉዳይ ከማንም ጋር ማውራት እንደማይፈልጉ ገልጸዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።